ደህና አደሩ ዶክተር። ግባ ተቀመጥ። ብዙ አንኳኳ እንዴ? ኧረ አላንኳኳም። እንደመጣው ዘው ብዬ ነው የገባሁት። ተቀመጣ። ምን ልታዘዝ? ከባድ የሆነ ችግር አጋጥሞኛል። በእውነት ሊረዱኝ ይገባል። ካለበለዚያ በስንት ደጅ ጥናት ያገኘሁትን ስራዬን ማጣቴ ነውና እርዳታው ያስፈልገኛል ዶክተር። ምን ችግር አለ? ለችግር መላ እንፈልጋለን። ታዲያ ተቀመጣ። ምንድነው? ምን? ኧረ እኔ ምንም አላመመኝም። ግን በቃ ዶክተር ይሁን ተቸግሬያለሁ። ታድርሰናል። እግዚአብሔር ይስጥልን። በሩን ክፈቱ። ማን ነው? መለስ አድርገውና አውጣ። ልመና በመጣ ካርድ አውጥቼ እርሶ ጋር ገባ ነበር እንዴ? ታዲያ ተቸግሬ ነው ያልከው። ታዲያ ለምንድን ነው? ከባድ የሆነ ችግር አለብኝ ዶክተር። ከባድ የሆነ የእንቅልፍ ችግር አለብኝ። አንዴ ከተኛው እንደሞተ ሰው ነው የምተኛው። እንደ ጤነኛ ሰው በሰዓቱ ለመነሳት በጣም እቸገራለሁ። በመከራ ከቀጥር በኋላ ነቅቼ ወደ ስራ ቦታ ሲሄድ ሰራተኞች ከምሳ ወደ ቢሮ እየገቡ ነው የምደርሰው። አለቃዬ ሄደህ ካልታከምክ ከስራ ትባረራለህ ብሎ የመጨረሻ ማስጠንቀቂያ ሰጠኝ። ባኮትን ዶክተር እርዳታው ያስፈልገኛል። ባኮን የእንቅልፍ ችግር በጣም አደገኛ ነው። የጤና ጠንቅ ነው። አዎ ልክ ነው፣ እውነት ነው። ወደ መፍትሄው መጠጥ ትጠጣለህ እንዴ? እሺ አለ። ምን አለ? ጥያቄ ነው። መጠጥ ትጠጣለህ ወይ ነው እንዴ? አዎ። ወይ እኔ እኮ ግብዣ መስሎኝ ነው ዶክተርዬ። ያው መቼም አልፎ አልፎ ስትል እንደው በሳምንት ምን ያህል ቀን ትጠጣለህ? ያው በስራ ቀን በሳምንት 1 ቀንም 2 ቀንም 3 ቀንም 4 ቀንም 5ም 6ም ቀን እንደው ከተገኘ 7ም ቀን ብቻ እንደ ሁኔታው ነው። በአብዛኛው የትኛው ቀን ላይ ነው የሚያመዝን? በመጨረሻ በጠራሁት ቁጥር ያው በሱ ብንይዘው ይሻላል ዶክተር። የእንቅልፍ ማጣት አይደለም፣ የእንቅልፍ መብዛት ነው። የእንቅልፍ መብዛትን የሚያመጣው የእንቅልፍ ማጣት እንደሆነ አታውቅም እንዴ? ማታ በመተኛ ሰዓት ስለማተኛ ጠዋት እንቅልፍ ይጥላል። አዎ እሱማ ግን በቃ ዶክተር ማታ አልጋዬን እንደነካው ልም ያለ እንቅልፍ ይዞኝ ነው የሚሄደው። ማታ በየመጠጥ ቤቱ ዞራለሁ እያልከኝ አልነበረም እንዴ? አንዱን ምረጥ። እኔ እኮ ድልቅ የሚለኝ እንደው ዶክተር ጋር ትመጡና መድኃኒት እናውቃለን የምትሉት ነገር እኮ ነው ግራ የሚገባኝ እንዴ። እኔ አሁን ያንተ የእንቅልፍ ማጣት ችግርን እኔ አጥቻው ነው። ና እዚህ ጋር ተቀመጥ። ኧረ ተቀመጥ ዶክተር። አከመኝ። ኧረ ተቀመጥ ዶክተር። እውነት ተቀመጥ። ኧረ እኔ እኮ አውቃለሁ ብዬ አይደለም፣ አውቃለሁ ማለት አይደለም። ይቅርታ ዶክተር። ወይ አለመምጣት። ከመጣችሁ ደግሞ እንደማመጥ። እሺ ገባ። ይቅርታ። የእንቅልፍ ችግር ስቴኖባርሊያ የበሽታው ስም ነው። ምኑ? ስትራቫንዛ ምናምን እንቅልፍ አይደለም። የበሽታው አይደለም። ስቴኖባርሊያ የስክሪፕቶ ስም ነው። እምቢ አልጽፍ ስላለኝ እንደው ብራንዱን እያነበብኩት ነበር። እሺ ሌላስ ምልክቶች አሉ? ሌላ ምን ችግር አለ? በቃ እንቅልፍ ይጥለኛል። ይሄው ነው ብቻ ዶክተር። ከባድ የሆነ እንቅልፍ ችግር አለብኝ። ይገርሞታል እኮ ስተኛ አላርም ሞልቼ ተኝቼ አላርሙ እንኳን አይቀሰቅሰኝም። አላርም በደንብ ይጠራል? አንተ ሰው የሌላ መድኃኒት እንዳታሳዝን። ይጠራል። ኧረ እርግጠኛ ነኝ ይጠራል ዶክተር። ይጠራል። አላርሙ አንድ ጊዜ ጭር ማለት ከጀመረ እንዳለ የሰፈር ሰው ሲቀሰቅስ እኔን ግን ወይ ፍንክች። እኔ የምልህ ሔዋን ስትፈጠር ፈጣሪ አዳምን ከባድ እንቅልፍ እንደለቀቀበት ታውቃለህ? አውቃለሁ። ታዲያ ይህንን ከኔ እንቅልፍ መብዛት ጋር ምን ያገናኘዋል? አንድ ሴት ወደ አንተ ህይወት እየመጣች ነው። ኧረ እኔ ሚስት አለኝ እንዴ? ከሀገር ውጭ ነው የምትኖረው? ነው እንዴ? ከሚስቱ ውጭ ተመነዘራለህ እንዴ? አሁን እስቲ የኔን እንቅልፍ መብዛት ከምንዝርና ጋር ምን ያገናኘዋል? ና እስቲ እጄን አምጣ። እሺ ወንድሜን እንዴ ምንድን ነው? ዛታች አታየውም እንዴ? ዘሎ ባይወጣ እኮ መኪናው ላዩ ላይ ይወጣበት ነበር። እኔ ደግሞ እኮ ግፊት 200 ገብቷል ሊሉ ይመስሉኝ ነው እኮ ዶክተር። እሱማ ገብቷል። አዎ ገብቷል። 200 ገብቷል? አዎ ገብቷል። ከፍተኛው 200 በ120 ሆኗል። ዶክተር
ምናልባት ግፊቴ ከእንቅልፍ መብዛቴ ጋር የሚያገናኘው ነገር ይኖር ይሆን እንዴ? በእርግጥ ይኸውልህ እውነቱን እንነጋገር ከተባለ ስሜት የማይጎዳ ከሆነ የእንቅልፍ ብዛት በቀጥታ ከሞት ጋር ነው የሚገናኘው። ዶክተር ልትሞት ጥቂት ቀን የቀረህ እያሉኝ ነው። ግን እንደው በደምብ ሳሳው የእንቅልፍ ብዛት የሞት ምልክት ሊሆን ይችላል ብሎ ጥናቶች ብዙ ያመለክታሉ። ወይ ፈጣሪ፣ ይሄንን ሊያሰማኝ ነው ሲያንከለክል ያመጣኝ። የቀረህን ቀን ለማወቅ ከፍተኛው 200 ከሆነ ሲቀነስ እድሜ ስንት ነው? 41 ስኩዌር ሩት እዚህ ጋር ስናስገባ 54 ሆነ ማለት 54 ቀን የቀረኝ። ቆይ ገና አልጨረስኩም። እዚህ 54ን እዚህ ጋር ወስድና እዚህ ጋር እደምረዋለሁ። አንዳለን አራትን ቀንሼ ለዝቅተኛ የደም ግፊት ለ120 ሳባዛው ስንት መጣ? 12 ቀን መጣ ማለት ነው። ለዚህኛው ሳባዛው ሲመጣ 1.3 ሚሊዮን ቀን አለ። ኧረ ገና ብዙ አለ። አንተ ገና ብዙ ስለምትኖር በቃ ዝም ብዬ የእንቅልፍ ችግሩን መድኃኒት ልዘዝልህ አይቻልም? እኔ ደግሞ 12 ቀን የቀረህ ሊሉኝ መስሎኝ ይሄንን ቢሮ በጩኸት ላናጋው ነበር። እንደሱም እኮ ሊሆን ይችላል። አይጠበቅም። ቆይ እንደገና ልደምልል። ተው ዝም ብለው መድኃኒቱን ስጡኝና እሱን አጠሱ ይሻላል። በቃ ይሄንን መድኃኒት ልተኛ ስትል በቀን 1 ትወስዳለህ። አለቃዬ ይኸው ባዘዝከኝ መሰረት ሐኪም ጋር ሄጄ ፍቱን የሆነ መድኃኒት አዞልኝ ሌሊት 12 ሰዓት ተነስቼ ይኸው በሰዓቴ ስራዬ ለመግባት በቃሁኝ። በሽታውን ያልተናገረ መድኃኒት አይገኝለትም የተባለው ተረት እውነት መሆኑን ዛሬ ነው ያረጋገጥኩት። እኔን ግን የገረመኝ አንድ ነገር አለ። ትናንትና ለምንድን ነው በስራ ያልገባው? ትናንትና ስራ አልገባውም እንዴ? አሁን ናና የስራ መልቀቂያ እንውሰድ።